ሰላም እንዴት ናችሁ? ዛሬ ኩስኩስ እንዴት አድርጌ በቀላል መንገድ በአዲስ መልክ እንዴት እንደሰራሁት አካፍላችኋለሁ። አብራችሁኝ ቆዩ። በመጀመሪያ የምንፈልገውን ልኬት እኔ ይሄ በወተት ብርጭቆ ትንሽዬ እንደዚህ አዘጋጅቻለሁ። ብዙ ነው የሚሆነው። በዛ ላይ ደግሞ ስለሚያጠግብ ትንሽዬ ይበልታችሁ ስለሚያጠግብ ያው እናንተ በምትፈልጉት መጠን ከዛ በዛው በለካሁበት ደግሞ የፈላ ውሃ ትኩስ ውሃ ጨምራለን። ከዛ ከድነን 10-15 ደቂቃ እናቆየዋለን። እስከዛ እናረጋለን ጎን ለጎን እንቁላል እንቀቅላለን። 2 እንቁላል እንቁላል ይበስሎልኛል። እንቁላላችን አውጥተን ያው እዩት ኩስኩሱ እንዴት በቃ ቆንጆ እንደሆነ። ከዛ በማንኪያ መጠቀም የለብንም፣ በሽኳ እንደዚህ አርገን ቀስ አርገን በደንብ ፍርክስክስ ነው የሚለው እንደዚህ እንደምታዩት ማለት ነው። ውሃ ከበዛ ግን ይበላሽብናል። ስለዚህ ተመሳሳይ አይነት ልኬት ነው ማድረግ ያለብን። 1 ኩባያ ኩስኩስ ካረግን 1 ኩባያ ደግሞ ሙቅ ውሃ እናረጋለን ማለት ነው። ከዛ እንደዚህ ኩስኩሴን ቆንጆ ሆኖልኛል። ከዛ እንቁላላችን ሬዲ እናረጋለን። በምትፈልጉት መልኩ ታዘጋጃላችሁ እናንተ ዲኮር ማድረግ የምትወዱ ከሆነ ምግብ ላይ። እኔ እንደዚህ ለሁለት አርጋለሁ። ከዛ ኩስኩሴ ላይ ስጎ የቲማቲም ስጎ ያዘጋጀሁት ነበረኝ። የቲማቲም ስጎ ጨምራለሁ። ለፓስታ ለፒዛ ያዘጋጃችሁት ቤት ውስጥ ያለ ስጎ መጠቀም ትችላላችሁ። ከዛ እንቁላላችን እንደዚህ እንጨምራለን። ለውበት ደግሞ ያው ከቤት ማጠፋው ፐርስሊ እንጨምራለን። እዩት እንዴት እንደሚያምር። በጣም ሄልዚ በፋይበርና በፕሮቲን የበለጸገ ቆንጆ ምግብ ለምሳም ለእራትም ይሆነናል። በጣም ነው የሚያጠግበው። ትንሽ በልታችሁ ነው የምትጠግቡት። ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። እስኪ ንቅመሰው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። አብራችሁኝ ስለቆያችሁ አመሰግናለሁ። ባይ